ነው ችግሩ። እንዲያውም አሁን እውነቴን ነው እርሻ ምናርስበት ልማት ምናለማበት ከብት ምናረባበት ሰዓትና ወቅት አይደለም። አንድ ቀን መጥቶ በላይ ድሮን በታች መድፍ እየቀቀለ እኛን ለማጥፋት የተዘጋጀ ጠላት አለን። ይሄን እየሰራነ ብንጸልይ ግን ያ ነገር እየተወገደ ነው። ያየታዩታላችሁ ሳንቅ የተሰራውን ገደላይት የተሰራውን ስራታ ያላችሁ ይሄ እግዚአብሔር ተጨምሮበት እንጂ የሶስት የአራት ኩታራ ጉልበት አይደለም። ያ ይዞት የሚመጣ መሳሪያና የኛ ይዘነው ምንጓዝ መሳሪያ ሰማይና ምድር ነው። ግን አቅም ያሳጣዋል። የሱ ኃይል አምነን ነው እኛ ምንዋጋ። በየጊዜው ሚሽመደመድ ያለ ይህን ቤተክርስቲያን እኛ እንሰራለን እሱ አፍራሽ፣ እኛ እንሰራለን እሱ አቃጣይ። የአብይ ስርዓት በርካታ ጠላቶችን እየፈጠረ ነው ሲሉ አርበኛ ሰፈር መለሰ አስታወቁ። በተለይ የኤርትራ፣ የትግራይ፣ የአማራ፣ የአፋርና የቤኒሻንጉል ኃይሎች ጋር ጥላቻ ውስጥ በመግባቱ የአብይ ስርዓት የውድቀት ጊዜ ከጊዜ ወደ ጊዜ እየተፋጠነ ነው ሲሉም አክለዋል። ካምና ለዘንድሮ ጠላት ስንት ጠላት ነው ይሰው ያፈራ። ኤርትራ፣ ትግራይ ትላንትኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም እሱን ስር ነቀል ነው ምንመታ የሚል አቋም ይዛ ገጥመዋለች። አብይ ደግሞ አማራን ምቱልኝና ፋኖን መታችሁ ቦታችሁን ልስጥ ቢል እምቢ ያለው የትግራይ ህዝብ እንግዲህ እስካሁን ተባልተናል አንባላም ከአማራ ጋር ጎረቤታችን ነው ተዋልደናል ብሎ እምቢ ሲሉት ራሱ አሰልጥኖበት ነበር። አፋር አሁን የት ነው ያለ? በሙላው ፋኖ ሆኖ የትግራይ ወጣት ሰልጥኖ ወያኔ ገብቶ ያዛበረው ነው ያለው። ተነጻ እየወጣ ነው አፋር ወደ ጅቡቲ መንገድ ሊቆርጥ። በዚህ ያለው ቢሻንጉል ገብቷል። ቢሻንጉል ትላንት ታይኛ ሀፋኖ ላይ ይተኩስ ነበር ግናን አምኖ። አሁን ግን ወያኔ በዛ ገብታ ተያይዟል። መልሶ አብዛኛው ፋኖ ሆኖ ቢሻንጉል ካምና ለዘንድሮ ጠላት ስንት ጠላት ነው ይሰው ያፈራ። ኤርትራ፣ ትግራይ ትላንትኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም እሱን ስር ነቀል ነው ምንመታ የሚል አቋም ይዛ ገጥመዋለች። የኛ ጠላት ያንቺ ነው ብለናት ገብታ እየጠዘጠዘችው ነው ያለችና እያሰፋን ጠላት እየወደቀን እየሄደ እንጂ እኛ እየተሸነፍነ ወይም እየደከምነ እንዳልሆነ ይሄን ወቁ። በቅርብ ቀን ታያላችሁ። መንቅረን እንጥለዋለን እንደ ተነቃነቀ ጥርስ። ደክሟል። ተነቃንቆ የሞተ ያበቃ ነገር ነው። በዚህ ሙሉ እምነት መኑ። በጠላት አትረበሹ። እየተነቀለ ሀምና ዘንድሮ ከዘንድሮ ደግሞ ቀጣዩ እየደከመ እየነቀለ ይሄዳል እንጂ አሁን ጎጃም ጓደኞቻችን ወሎ ጓደኞቻችን በመኪና እየተንሸራሸሩ ትላልቅ ከተማ ይዘዋል። እንደኛ ያሉት እንደ ደባርቅ እንደ ዘሬማ አድርቃይን ይዘውታል። እኛ ከዚህ ዛሬ አይታችሁን ከሆነ ሌላ ቦታ ነገ እንደምታዩን ተማመኑ።